አብዛኛው የዩኒቨርሲቲ ተማሪ ግቢ ውስጥ ሲገባ ህይወቱ ሙሉ በሙሉ እንደሚስተካከል ያስባል። ነገር ግን የብዙዎቹ ተማሪ ኦልሞስት 90% ከሚባለው ተማሪዎች በላይ ህይወታቸው አስበውት ከነበረው በተቃራኒ ነው የሚሆነው። በህይወታቸው የማይፈልጉት ቦታ ላይ ነው የሚገኙት። ይሄ ነገር የሚፈጠረው ተማሪዎች በህይወታቸው ላስትሊ ስኬታማ የማይሆኑት ግቢ ከመግባታቸው በፊትና ከገቡ በኋላ ምን ነገሮችን ማድረግ እንዳለባቸውን ባለማወቅ ነው። እናንተ ፍሬሽ ሲኒየር ስቱደንት ልትሆኑ ትችላላችሁ። የትኛውን ግቢ ውስጥ ገብታችሁ በትምህርታችሁ በአጠቃላይ በህይወታችሁ ስኬታማ መሆን የምትፈልጉ ከሆነ ተማሪዎች የግድ እነዚህን 4 ነገሮች መከተል አለባችሁ። እነዚህን ነገሮች ቀድማችሁ ፊገር አውት ካላደረጋችሁ በህይወታችሁ ላስትሊ ስኬት የሚባለው ነገር ይርቅባችኋል ማለት ነው። እነዚህን ነገሮች ለማግኘት እስከ መጨረሻው ድረስ አብራችሁ ይቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ፀሐይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አድርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነ እና በዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለስዳብ ሁሉም ተማሪ በሚባል ደረጃ ግቢ ውስጥ የሚገባው ውጤት ስለመጣለት የዩኒቨርሲቲ ማለፊያ ውጤት ስላመጣ እና ቤተሰቦቹ ተማር ስላሉት ነው እንጂ አብዛኛው ተማሪ ግቢ ውስጥ የሚገባው ፈልጎ ይሄን ነገር አሳካለሁ፣ ይሄን መሆን እፈልጋለሁ ብሎ ከልቡ ከውስጡ የመነጨ ሀሳብ ይዞ አይደለም። ይሄ ደግሞ ተማሪዎች በህይወታቸው ውስጥ ከሚፈልጉት ስኬት መሆን ከሚፈልጉት ፋይናሊ ላይፍን መኖር ከሚፈልጉበት ቦታ ሳያደርሳቸው ይቀራል። እናንተ በህይወታችሁ ተምራችሁ መሆን የምትፈልጉትን መድረስ የምትፈልጉትን ከምትፈልጉት ቦታ እንድትደርሱ የሚረዷችሁ የመጀመሪያ ፖይንት ለምን ዩኒቨርሲቲ እንደምትገቡ ማወቅ አለባችሁ። ዩኒቨርሲቲ የገባችሁ ውጤት ስለመጣላችሁ ነው? ለፍሬሽማን ማለፊያ ውጤት ስላመጣችሁ ነው? ወይስ ግቢ የሚገባው ለዚህ ነው ይሄን ነገር ለማድረግ ነው ብላችሁ መጥቀስ አለባችሁ። ፋይናል ጎላችሁን እያንዳንዱ ነገር መጥቀስ አለባችሁ። ለምንድን ነው የምገባው የሚለውን መመለስ አለባችሁ። መመለስ ቀላል አይደለም። በፊገር አውት ማድረግ አለባችሁ። ግቢ ውስጥ ምን ነገሮችን ማሳካት እንደምትፈልጉ ከ4 ዓመት እስከ 7 ዓመት ልትቆዩ ትችላላችሁ። በዚህ በቆይታችሁ ጊዜ ውስጥ ምን ነገሮችን ዝም ብዬ የደረሰኝን ዲፓርትመንት ተምሬ ነው የምወጣው ወይስ አዲሽናል ስኪል ተምሬ ነው የሚወጣው ወይስ ምን ነገሮችን ካለኝ ጋር ጨምሬ ነው የምወጣው ወይስ ሲምፕሊ በመማርባት ብቻ አንዲት ወረቀት ዲግሪ ይዤ የምወጣው የሚለውን ነገር you have to figure out ከመጀመራችሁ በፊት ማለት ነው። ሌላው እና ሁለተኛው ወደፊት ስኬታችሁን ከሚያስተካክለው አንዱና ዋና ፖይንት ጥሩ ዲፓርትመንት ለመማር ካሁኑ ክላሳችሁ ላይ ፎርት ማድረግ አለባችሁ። you have to focus on your class ክላሳችሁ ላይ ፎከስ አድርጋችሁ፣ ምክንያቱም የወደፊት ስኬታችሁ የሚወሰነው ምናልባት መማር የምትፈልጉትና መሆን የምትፈልጉትን ነገር እንድትሆኑ የሚያግዛችሁ ዋናው ነገር የምትፈልጉትን ዲፓርትመንት ወይም ፊልድ መማር። እሱን ለመማር ክላሳችሁን በደንብ በትኩረት መማር አለባችሁ ማለት ነው። እሱን ስትማሩ ደግሞ ጥሩ ስኮር ታደርጋላችሁ። አሁን ባለው ፕሪንሲፕል ደግሞ ፍሬሽማን ጥሩ ስኮር ታደርጋችሁ የምትፈልጉት ዲፓርትመንት ትገባላችሁ ማለት። ሌላውና ሶስተኛው ፖይንት ማስተር ታይም ታይማችሁን በደንብ ማኔጅ ማድረግ አለባችሁ። አይኑ ግቢ ውስጥ ጠዋት ክላስ አላችሁ፣ ከሰዓት ክላስ አላችሁ፣ ምንም እረፍት የለውም፣ ማታ ይደክማችኋል። ብዙ ነገር መሆን የምትፈልጉትን ነገር ለመሆን ደግሞ ከክላስ ውጭ ከክላስ በኋላ የምታደርጉት የእናንተ ኤፈርት ስለሆነ ታይማችሁን በትክክል ማኔጅ እያደረጋችሁ ፕሮግራም እየሆናችሁ የምትማሩትን ትምህርት ማጥናት አለባችሁ። ፕላስ ቱዘት ደግሞ አዲሽን ነው ከምትማሩ ትምህርት ጋር አድቫንስ ሊያደርጋችሁ የሚችል አዲሽናል ስኪል ሰርች ያደረጋችሁ ጊዜ ቴክኖሎጂ ነው። እሱን ነገር በደንብ መማር አለባችሁ። አትሊስት ለሁሉ ተማሪ ቤዚክ ኮምፒውተር ስኪል ሲምፕል እንኳን ብናይ ቤዚክ ኮምፒውተር ስኪልን ሰው መማር አለበት። አዲሽናል የትምህርታችሁን ካላችሁ ተጨማሪ ፐርፎርማንስ ሊጨምርላችሁ የሚችል ከትምህርታችሁ ጋር ተያያዥ የሆኑ ነገሮችን በትርፍ ሰዓታችሁ በደንብ መማር አለባችሁ ማለት ነው። ታይማችሁን በትክክል ማኔጅ ማድረግ። ታይማችሁን በትክክል ማኔጅ ለማድረግ ደግሞ ካላስፈላጊ ጓደኛ፣ ካላስፈላጊ ቦታ፣ ከተለያዩ ነገሮች ሰው እንኳን እንሂድ ቢላችሁ አይ አንሄድም እኔ ፕሮግራም አለኝ እንዲህ ማድረግ አለብኝ እንዲህ ማድረግ እፈልጋለሁ ብላችሁ ነው ማለት አለባችሁ። አለበለዚያ ፕላናችሁን ታይማችሁን ዌስት ነው የምታደርጉት ማለት። ሌላውና ሶስተኛው ሴክሬት እርዳታ ቀድሞ መጠየቅ። እንግዲህ እርዳታ የምትጠይቁት ኢትኩድቢ አካዳሚክ ሊሆን ይችላል ወይም ትምህርታዊ ሊሆን ይችላል ወይም ሌሎች ነገሮች ሊሆኑ ይችላሉ። ኢፍ ፎር ኤግዛምፕል አካዳሚክ ላይ ከሆነ ምናልባት የከበዳችሁ ነገር ካለ እናንተ ያንን ነገር አንደርስታንድ ለማድረግ በጣም ረዥም ሰዓት መውሰድ የለባችሁ። you have to ask your friends ፍሬንዳችሁን፣ መምህራችሁን፣ የተለያዩ የምታውቋቸውን ክላስሜቶቻችሁን አንድ ዲፓርትመንት የምትማሩትን መጠየቅ አለባችሁ።
እነሱን በመጠየቅ ያንን ነገር በአጭሩ ታይም አንደርስታንድ በማድረግ ወደሚቀጥለው ወደምትፈልጉት ቦታ መሄድ ትችላላችሁ ማለት ነው። እርዳታ መጠየቅን አትፈሩ፣ አትሸማመቁ። እናንተ ምርዱ፣ እናንተም ከሰው እርዳታ ጠይቁ። ሌላው ቢውልድ ፖዚቲቭ ሪሌሽንሺፕ ዊዝ አዘርስ፣ ከሌሎች ጋር ፖዚቲቭ የሆነ ሪሌሽንሺፕ ቢውልድ ማድረግ አለ። ከመምህራችሁ ጋር፣ ከክላስሜታችሁ ጋር፣ ከሌሎች ዲፓርትመንት ተማሪዎች ጋር መግባባት አለባቸው በፖዚቲቭ ወይ ማለት ሰው ክለቦችን በመቀላቀል ሊሆን ይችላል፣ ስቱደንት ኦርጋናይዜሽን ወይም አብሮ በማጣፍ ሊሆን ይችላል። ከሌሎች ጋር ያላቸው ሪሌሽንሺፕ ጥሩ መሆን አለበት። ይሄ ደግሞ እናንተን በጥሩ ሰዎች፣ ሞቲቬትድ በሆኑ ሰዎች፣ ፖዚቲቭ በሆኑ ሰዎች ሰራውንድ እንድታደርጉ ስለሚረዳችሁ እሱን ነገር ከሰዎች ጋር ያላችሁን ግንኙነት ቆንጆ ማድረግ አለባችሁ። ቆንጆ ስታደርጉት አትሊስት እነሱ የሚያውቁት ወይም የሚማሩት ለእናንተ የሚጠቅም ካለ ኢንፎርም ያደርጋችኋል። ኢቨን ኤግዛም እንኳን ሲኖር ኤግዛም አለ፣ ኤግዛሙ ከዚህ ቦታ የሚመጣው ብለው ኢንፎርም ስለምትደረጉ ጥሩ የሆነ ግንኙነት ከሰዎች ጋር መፍጠር አለባችሁ። ሌላው እና የመጨረሻው የትኛውንም ነገር ለመማር ራሳችሁን ክፍት ማድረግ አለባችሁ። ስኪል ሊሆን ይችላል፣ የተለያየ አክቲቪቲ ሊሆን ይችላል፣ አዲስ ከፊልዳችሁ ውጭ የሆነ ትምህርት ሊሆን ይችላል፣ የተለያየ ነገር ሊኖር ይችላል። እሱን ነገር ለመማር የምትፈልጉት አዲሽናል ትምህርት ለመማር ራሳችሁን ክፍት ማድረግ አለባችሁ። ራሳችሁን ካልከፈታችሁ ምንም ነገር ወደ እናንተ ቢመጣ ወይም የመማር ፈቃደኝነት ከሌላችሁ መማር ስለማትችሉ ነው። ኦልዌይስ አዲስ ነገር ለመማር ፈቃደኛ መሆን አለባችሁ። ግቢ ውስጥ በምትቆዩበት ጊዜ ውስጥ በየትኛውን ጊዜ ሊሆን ይችላል፣ ኦልዌይስ በምትቆዩባቸው ጊዜ እነዚህን ፕሪንሲፕሎች አፕላይ ካደረጋችሁና በእነዚህ ነገሮች ካደጋችሁ ሪል ላይፍም ስትወጡ በአብዛኛው እነዚህ ነገሮች ስለሆኑ ምንም አትቸገሩ ማለት ነው። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አድርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። ፋሚሊ ከሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ